ጥበብና ዝና የብዙዎችን ቀልብ የሚስቡ ከሩቅ ሳያዩአቸው የሚያማምሩ የህይወት ገጾች ናቸው። ነገር ግን ከዚህ አንጸባራቂ ዝና ጀርባ ብዙዎች የማይገነዘቡት ፈታኝ የሱስ ህይወት ውስጥ የገቡ ታዋቂ የሀገራችን አርቲስቶች አሉ። በዛሬው ቪዲዮአችን በየሙያ ዘርፋቸው እጅግ ዝነኛና ተወዳጅ የሆኑ ነገር ግን በተለያዩ የሱስ አይነቶች ውስጥ ስማቸው የሚነሳ 6 የኢትዮጵያ አርቲስቶችን የምንነግራችሁ ይሆናል። በዚህ ዝርዝር ውስጥ የማትጠብቋቸውን አርቲስቶች ስለምታገኙ እስከ መጨረሻው መቆየት እንዳትረሱ። ከመጀመራችን በፊት ግን እንደዚህ አይነት መረጃዎች እንዲደርሳችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትረሱ። 6ኛ ላይ የምናገኘው በርካታ ፊልሞች ላይ በመተወን የሚታወቀው አርቲስት ሳምሶን ታደሰ ቤቢ ነው። ሳምሶን በቅርቡ ለብዙ ዓመታት ከቆየበትና 3 ልጆችን ካፈራበት ትዳር መለያየቱ አነጋጋሪ ሆኖ ነበር። ለሌሎች አርአያ የሚሆን የተባረከ ትዳር የነበራቸው ቢሆንም በሱስ ምክንያት ትዳሩ ሊፈርስ እንደቻለ መረጃዎች ይጠቁማሉ። በተለይም ጫት መቃምና ሲጋራ ማጨስ ሱስ ውስጥ ከወደቀ ዓመታት እንዳስቆጠረና አሁን ላይ በፊቱ ላይ ሳይቀር የእርጅናና የመሸብሸብ ምልክቶች እየታዩበት እንደሆነ ይነገራል። በ5ኛ ላይ የምናገኛት በቃና ቴሌቪዥን ላይ ዝነኛ የነበረችው የፕሮግራም አቅራቢና የማስታወቂያ ባለሙያ የሆነችው ዳናዊት መክብብ ናት። ዳናዊት ብዙዎች የማያውቁት ሌላ ማንነት አላት። እሱም ሐሺሽ የመሳብ ሱስ ነው። በኮሮና ወረርሽኝ ወቅት በቲክቶክ የቀጥታ ስርጭት ላይ ከጓደኛዋ ጋር ሆና ሐሺሽ ስትስብ የሚያሳይ ቪዲዮ ወጥቶባት ከፍተኛ መነጋገሪያ ሆኖ ነበር። በወቅቱ ዳናዊት ስህተቷን አምና በዚህ ሱስ በመጠቃቷ ምክንያት መላው የኢትዮጵያ ሕዝብን በአደባባይ ይፋዊ ይቅርታ ጠይቃለች። በ4ኛ ደረጃ ላይ የምናገኛት ድንቋ ድምፃዊት እጅጋየሁ ሽባባው ወይም ጂጂ ናት። ከተወለደችበት የጎጃም ሀገር ምድር ገጠር ተነስታ እስከ አሜሪካ ድረስ ስሟ የገነነው ጂጂ ለሙዚቃ ካላት ፍቅር የተነሳ ትምህርቷን አቋርጣ ወደ ኬንያ ጭምር ተሰዳለች። የመጀመሪያ አልበሟ ፀሐይ በወቅቱ ባይደመጥላትም በኋላ ላይ ግን አገራዊ ፍቅርን፣ ታሪክንና አንድነትን የሚያንጸባርቁ 7 ድንቅ አልበሞችን ለህዝብ አጋርታለች። ይሁን እንጂ በአሁኑ ወቅት በአሜሪካ የምትገኘው ጂጂ ያለችበት ሁኔታ አድናቂዎቿን በእጅጉ ያሳዘነ ሆኗል። ሱስ ውስጥ በመውደቋ ምክንያት ወደ አሜሪካ ካመራች በኋላ የነበራት የሰውነት አቋምና ሞገስ ሙሉ በሙሉ ተቀይሯል። በምትጠቀመው ሱስ ምክንያት ከመጠን ያለፈ ውፍረት ውስጥ እንደምትገኝ የተገለጸ ሲሆን ዲያስፖራዎች ወደ ሀገሯ እንድትመለስ ለማድረግ የሞከሩት ጥረት እስካሁን አልተሳካም። በ3ኛ ላይ ደግሞ የምናገኘው አንጋፋው አርቲስት ሰራዊት ፍቅሬ ነው። ሰራዊት በኢትዮጵያ ሬዲዮ ይተላለፍ የነበረው ሸንጎ በተሰኘው ተከታታይ ድራማ አብይ ዘርጋው የተባለውን ገጸ ባህሪ ወክሎ በመጫወት በህዝብ ዘንድ ከፍተኛ ተወዳጅነትን አትርፏል። ከሬዲዮ በተጨማሪ እንደ ዳግማዊት፣ ሰማያዊ ፈረስ፣ ሂሮሺማ ባሉ በርካታ ፊልሞች ላይ አሻራውን አሳርፏል። ሆኖም ሰራዊት ፍቅሬ በሲጋራ ሱስ ውስጥ ከወደቀ ረጅም ዓመታትን ያስቆጠረ ሲሆን በተለይ የማስታወቂያና የፈጠራ ስራዎችን ከመስራቱ በፊት ትኩረትን ለመሰብሰብ ሲጋራን በከፍተኛ ሁኔታ እንደሚጠቀም ይነገራል። 2ኛ አንጋፋው የጥበብ ሰውና የህግ ባለሙያው አርቲስት አበበ ባልቻ ነው። ከአዲስ አበባ ዩኒቨርሲቲ በህግ ዲግሪ የተመረቀው አበበ በጥበቡ ዓለም እንደ አስክሬኑ፣ ሂሮሺማና ባለጉዳይ ባሉ ፊልሞች እንዲሁም ደግሞ አስናቀ የተባለውን ገጸ ባህሪ በሰው ለሰው ድራማ ላይ በመጫወቱ የማይረሳ ታሪክ ሰርቷል። እንዲሁም የሸገር ኤፍኤም ሬዲዮ አንዱ መስራች ነው። የ3 ልጆች አባትና ስኬታማ የህግ ሰው የሆነው አበበ ከጀርባው ግን ለረጅም ዓመታት አብሮት የዘለቀ የሲጋራ ሱስ እንዳለበት ከመረጃ ምንጮች ለማወቅ ተችሏል። በ1ኛ ደረጃ ላይ የምናገኘው የኢትዮጵያ ሙዚቃ ንጉስ ድምፃዊው ቴዲ አፍሮ ነው። ቴዲ ነጠላ ዜማ ወይም አልበም በለቀቀ ቁጥር ሀገሪቱን ማነቃነቅ የሚችል የሙዚቃ አፍቃሪዎች ብቻ ሳይሆን ፖለቲከኞችንም ጭምር የሚያነጋግር ተጽዕኖ ፈጣሪ አርቲስት ነው። ከድምፃዊነቱ ባሻገር የዜማና የግጥም ደራሲ፣ የታሪክ አዋቂና የሰብአዊ መብት ተሟጋች ነው። ቴዲ ለሚሰራቸው ጥልቅና ቅኔያዊ ሙዚቃዎች ከፍተኛ ጥራትና ምርምር እንደሚያደርግ ይታወቃል። ነገር ግን እነዚህን የረቀቁ የዜማና የግጥም ስራዎችን ለመስራት ረጅም ጊዜ በንቁ አእምሮ ለማንበብና ለማሰብ ጫት እንደሚጠቀም ከተለያዩ መረጃ ምንጮች በሰፊው ይነገራል። ዝናና ጥበብ ትልቅ ክብርን የሚያጎናጽፉ ቢሆንም ከጀርባቸው ግን እንዲህ ያሉ ከባድ የህይወት ውጣ ውረዶችን፣ የሱስ ፈተናዎችን ሊደብቁ ይችላሉ። ዛሬ ካነሳናቸው 6 ታዋቂ ሰዎች መካከል የእናንተን ቀልብ የሳበው ወይም የትኛው አርቲስት ታሪክ ነው ይበልጥ ያስደነገጣችሁ? ሀሳባችሁን በኮመንት መስጫው ላይ ያካፍሉን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ለሌሎችም እንዲደርስ ሼር አድርጉት። እንደዚህ ያሉ አዝናኝና መረጃ አዘል ቪዲዮዎች በየጊዜው እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን እንዳትረሱ። በቀጣይ በአዲስ መረጃ እስከምንገናኝ ቸር ሰንብቱን። ይህ ልዩ መረጃ ነው።